አስተፍሩላህ ላዚም ጌትየዋ ወይ አታጣጥኑት ወይ ባጭስ ገብታችሁ እንዲቃና አታረጉት። ኧረ እዛው የጌታ ያለ ወይ ያላ ሰብሪስtek ወይ ምን አባታችሁ እንዲልክልካችሁ ነገር ሬቃችሁን እንድታቃኑ ካላደረኳችሁ ምን አባታችሁንስና እዚሁ ጨፍልቃችሁት መቅራታችሁ ነው። የማሙድ ilማሙያ አስተፍሩላህ ወይ ይላስ ምንም ደስ እያለክ አይደል? አልহামዱሊላህ ባለጌላት አለ። እየሰማችሁ ባለጌላት አትስሙኛ። ብልግና ከሆነ ውጡ። ቁጭ ብላችሁበት ስትሮጡበት ከዛ ቁጭ ትሉበታላችሁ። አላስ ከአገልግሎት ውጪ ከትንሽ ጊዜ በኋላ አላህ ስብሓነሁ ወተዓላ ሲፈጥረን 600,000 ብሬን በላኝ ከፍ አድርጎ መስመር የሚያደርስ ከሆነ ይብላ። ምን አባታችሁንስና ቁጭ ብለሽበት ልትጨፈልቂው ነው። ጨፈላልከሽ ውጡ በቃ እናንተ። አላሁ ቢነጅና ወላሂ العظيم ረገለቴ ምን አባታችሁ ሀቢባ ጋር ሄዱና 600 ብሬን እንዲያርጌ መጥቼ ሰተሹ አይደል የመጣሽው? በደንብ ተዝናንተሽ ፏ ብለሽ የኔ እናት ምንም ግድ የለም። ተዝናንተሽ ፏ ብለሽ ጮማ መስለሽ ትመጪና ከመጣሽ በኋላ ልክ ነገራቶቹ ትዝ ሲሉሽ እንዴት እያደረገ እንደወሰደብሽ ትዝ ሲልሽ ሀቢባ ጋር ትሄጂና ስቶሪሽን ሀቢባዬ ስሚኝ አለሽ ላታረገኝ እኮ መጀመሪያ ማተላላጭ ያለሽ ቁጭ ያልሽበትን ዕቃ ቦምቦሊኖ አድርጎ ሲልክልሽ የጌታ ያለ እስተፍሩላህ እንዴ እና ካሳ የለውም እንዴ ቦምቦሊኖ አድርጎ ሲልክሽ? ደፋር ትቀልዳለች እንዴ? ውዥንብሬ ዝም ብሎ ነው እንዴ ተፈጠረው? ወላሂ ጸባይክ ብቻ ይሰጣል። ለጸባይክ ሴት ቢሆን አሁን ዝዩ ብላ ጫናቴን ይኸው ከነሱ ጋር እየተዝናና ሀሜት የለብኝ ወይ እሺ ላንቺም ልቅዳ ለኔም ልጠጣ የኔ እናት ላንቺም ቆጂ ለኔም ጠጪ እያል ላንቺም ቆጂ ልጣደው እንደ አንተዬ እንግዲህ በጮሂውን በስኳሪውን የቀዳሁት አላውቀውም። ለምን ቀልቤ እንዳለ እነሱ ጋር ነው። ሶሪ ያኔ ወይዬው እናቴ ወይ አሪፍ ነው። እሺ ወይ በቃ ደህና ሆኖ ማሰላማ አይበቃችሁም? በጫ